ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? በዛሬ ቀን ደግሞ ምርጥ አሰራርና ቪዲዮ ስትጭኑ እንዴት አድርጋችሁ እንደምትጭኑ ነው ማሳያችሁ። እስከ መጨረሻው ድረስ በመከታተል ላይክ፣ ሼር በማድረግ ጀምሩልኝ። አሁን ወደ አሰራሩ እንሄዳለን። አሁን እዚህ ላይ ትገባላችሁ ማለት ነው። የምትፈልጉት ቦታ ላይ እናንተ ትመርጣላችሁ። እኔ ዩቲዩብ ስቱዲዮ ስለሆነ እዚህ ላይ ትገባላችሁ። ከዛ እዚህ መሃል ላይ እንደዚህ ኦኬ ከዛ እናንተ የምትፈልጉት ነገር ትጭናላችሁ ማለት ነው። እናንተ የምትፈልጉት ነገር ለምሳሌ እኔ የሰራሁት ስላለኝ በእንደዚህ ላይ በቃ እናንተ የምትፈልጉት ነገርን ትመርጣላችሁ። እኔን እናንተ ለማሳየት ብዬ በዚህኛው አደርገዋለሁ። እሺ ከዛ በመቀጠል ይሄ ሾርት ኬት ነው ይለኛል። በቃ ረጅም ነው መሆን ያለበትና እዚህ ላይ ትገባላችሁ። በቃ በዚህ ላይ አደርገዋለሁ። ከዛ እዚህ ዲስክሪፕሽን የፈለጋችሁት ነገር ትጽፋላችሁ እዚህ ማለት ነው። እኔ ለጊዜው በዚህ ላይ እንደዚህ ጽፈዋለሁ ማለት ነው። ከዛ በመቀጠል ይሄ የተለመደ ነው ነው የምትሉት ምክንያቱም ለህፃናት አይመለከትም ነው። ከዛ በመቀጠል እዚህ የፈለጋችሁት ነገር እዚህ ላይ የፈለጋችሁት ታጎች ምናምን ይጻፋል አይደለ? እንደዚህ ላይ ጽፋላችሁ ማለት ነው እንደዚህ። ከዛ በመቀጠል ይሄ አፕዴት ትሉታላችሁ እዚህ ላይ ማለት ነው። ከዛ እዚች ላይ ትገቡና ማለት ነው ኤዲት ትሉታላችሁ። ከዛ አሁን እቺ እርሳሷ አለች አይደል? እቺ እርሳሷን ኦኬ ትሉና ከዛ እዚህ ላይ ያስገባችኋል። ከዛ የመረጣችሁ እናንተ ከነዚህ ላይ የመረጣችሁ ታስገባላችሁ ማለት ነው። እኔ ይሄን የመረጥኩት ይሄን እንደዚህ ደንለዋለሁ ማለት ነው። በቃ እንደዚህ ነው የሚታየው። በቃ ትክክል። ከዛ እናንተ እዚህ ላይ ሴቭ ትሉታላችሁ። እንደዚህ ላይ ከዛ እኔ ለእናንተ ለማሳየት ስለሆነ ስለማልፈልገው እደልተዋለሁ። ጥያቄ ምናምን ካላችሁ በታች ኮሜንት አስቀምጥላችኋለሁ። የቴሌግራም ቻናሌን እዛ እየገባችሁ የምትፈልጉት ነገር ጠይቁን ትችላላችሁ ማለት ነው። በዚህ ላይ አስተያየት ምናምን ካለም ዲስክሪፕሽን ላይ ባስቀመጥኩት እናንተ መጻፍ ምናምን ይቻላል። ቤተሰብ በመቀጠል እናንተን ቤተሰብ ሆናችሁ በመከታተልና እስከመጨረሻው ቪዲዮ ስላያችሁት አመሰግናለሁ። በሌላ ቪዲዮ ጋር እንገናኛለን። እስከዛው ደህና ቆዩልኝ። ቻው፣ ደህና ሁኑ።